ሆሊውድ ሜል ጊብሰን አእምሮውን ስቷል ብሎ አስቦ ነበር። ምክንያቱም ምንም የእንግሊዝኛ ንግግር የሌለበት፣ ምንም ታዋቂ የፊልም ከዋክብት የማይሳተፍበትና ለንግድ ገበያ የማይመች ይዘት የሌለው ካሊፕቶ የተሰኘውን ግዙፍ ፊልም መስራት ፈልጎ ነበር። ሁሉም የፊልም ስቱዲዮዎች ይህንን ፕሮጀክት በጣም አደገኛና አዋጭ እንዳልሆነ አዩት። ስለዚህ ሜል ጊብሰን በጣም ደፋር የሆነውን መንገድ መረጠ። ፊልሙን በራሱ ገንዘብ ፋይናንስ አደረገ፣ አስጨረሰ። እያንዳንዱ ንግግር በዩካፔክ ማይን ቋንቋ ብቻ እንዲሆን ጥብቅ አቋም ያዘ። ግምት $40 ሚሊዮን ባጀት በመያዝ ምንም አይነት ቀደም ሲል የታወቁ ፊልሞች ከዋክብት አልተቀጠሩም። አብዛኞቹ ተዋናዮች ተራ የአካባቢ ተወላጅ ግለሰቦች ነበሩ። ብዙዎች ካሜራ ፊት ሲቆሙ ይህ የመጀመሪያቸው ነበር። ወደዚህ ጠፍቶ የነበረ ስልጣኔ ውስጥ ሙሉ በሙሉ ለማጥለቅ ሲል ሜል ጊብሰን የታወቁ ፊቶችን እንዳይኖር በማድረግ ጥሬ ጨካኝና እንግዳ የሆነው ዓለምን ገንብቷል። ጥቅጥቅ ያሉ ጫካዎች፣ ግዙፍ የማያን ከተሞች፣ የማያቋርጥ ማሳደድና አስጨናቂ የመስዋዕትነት ትዕይንቶች ፊልሙ ከብዙ መቶ ዓመታት በፊት እንደወጣ ቅዠት እንዲሰማው አድርጎታል። ፓርት 2 ሙሉውን ይቀጥላል። ሃኒ የጨርቆሳ የሚለውን ከታች ሜንሽን ያደረኩትን አካውንት ፎሎ አድርጉልኝ፣ 1000 አስገቡልኝ። አመሰግናለሁ።